ጀምሯል። ኤሌቪዋን እንደምናላችሁ ራቡኤል እንድሪስ ይባላሉ። ዛሬ ስለ ትልቁ ኃይል ሴት ልጅ ልትጎናጸፈው ስለሚገባ ልክ ንግስቶች ከላይ ክራውን ያደርጋሉ አይደለ? ብዙ ተረት ተረት አንብበሻል። ልዕልቷና አውሬዋ፣ ሲንደሬላ ወዘተ። ብቻ ብዙ ሴቶች በሆነ እድሜያችሁ ላይ እንደ ፕሪንስ መሆን ትፈልጋላችሁ። ወደ ሪያሊቲው ስትመጡ ደግሞ ፕሪንስ መሆን የማይቻልበት ዘመን ላይ ነው ያላችሁት፣ በብለር ላይን ካልሆነ በቀር። ስለዚህ ዛሬ በትክክልም ፕሪንስስ የሚያደርግሽን በትክክልም ኪዩን ንግስ የሚያደርግሽን ጉዳይ ነው የማወራው። ስለ ትልቁ ክራውን ነው የማወራው። አንቺ ምናልባት ክራውን የምታውቂው ላይክ አልማዝ የተደረገበት በዳይመንድ የተሽቆጠቆጠ ላይክ በጎልድ የተሰራ ከላይ የሚቀመጥ ነገር ነው። እሱ የሚታየው በማዕድን ሲገለጽ ነው፣ ሰዎች ስለ ዘራቸው ሲያንጸባርቁ ነው። እኔ ግን ዛሬ የማወራሽ ስለምነው ታውቂያለሽ? እንዲሁ በተፈጥሮ አንቺ ላይ መቀመጥ ስለሚችለው ክራውን ወይንም ደግሞ አክሊል ነው የሚያወራሽ። ምን ይባላል ይሄ አክሊል? ምን ይባላል ይሄ ንግስና? ምን ይባላል ይሄ ንግስትነት? ምን ይባላል ይሄ ልዕልትነት? ኮንፊደንስ ይባላል። ስለዚህ ዛሬ በዚህ ቪዲዮ ስለ ኮንፊደንስ እናወራለን ማለት ነው ብዬ ነው የምገባው። አሪፍ ነው።